ሰላም ጤና ይስጥልኝ እንዴት ናችሁ ሰላም ነው። ዛሬ ባህላዊ ቡና ቤታችን እንዴት ማዘጋጀት እንዳለብን ነው የማሳያችሁ። መጀመሪያ ቡናችንን በስርዓት እንለቅማለን። ጥቁሩን በስርዓት ማውጣት አለብን። የምናወጣበትን ምክንያት አብሮ ከገባ የመምረር ደስ የማይል ጣዕም ስለሚያመጣብን ነው። እንደምታዩት በጣም አያችሁት በጣም ጥቁር ነው ጥቁር ቆሻሻ ነው የወጣው። የመጀመሪያው እጣቢ በጣም ጥቁር ነው። አሁን እስከዚህ ብናፈላው የሚሰጠውን ጣዕም ማሰብ ነው እንግዲህ በጣም ቆሻሻ ነው እንደምታዩት። ደጋግመን ለ3 ለ4 ጊዜ እናጥባለን። ንጹህ ውሃ እስከሚወጣ ድረስ እናጥባለን። ከዛ ካጠብን በኋላ የቀረ ገለባ ካለ እንዲወጣለን ማንከሽከሻችን ላይ ካረኩ በኋላ ውሃ ፈሰስኩበት ማለት ነው። እንደምታዩት በጣም ንጹህ ሆኗል። ከዛ መቁላት እንጀምራለን። ብራውን እስከሚሆን እንቆላለን። እንደምታዩት አሁን ይሄ ነጭ አለው። ይሄ ነጭ የሆነበት ምክንያት ቶና ቡና የተበላሸ ቡና አብሮት ስላለ እሱ መውጣት አለበት ቃናውን ስለሚቀይርብን ማለት ነው። እሱን በደንብ ለይተን እናወጣለን። የወጣውን ቆሻሻ አያችሁታ ነጩ ይሄ አብሮ ቢገባ የቡናውን ጣዕም ያበላሽብናል ማለት ነው። ደስ ብሎን አንጠጣም ጣዕሙ መራራ ይሆናል። በሙቀጫ አወጣለሁ ማለት ነው። እንደምታዩት ቆንጆ ብራውን ቡና ዱቄት ወጣልኝ። ቆንጆ ቡና ከዱቄቱ ያስታውቃል። እንደምታዩት በጣም ብራውን ነው ደስ ይላል በጣም። ከዛ የፈላ ውሃ አዘጋጅቻለሁ ምክንያቱም ቡና ሲንተከተክ ከቆየ ጣዕሙን ይቀይራል። 4 ስኒ ቡና 4 ማንኪያ ዱቄት አደርጋለሁኝ። እንደምታዩት እንደዛ አድርጌያለሁ አዋህጃለሁ። ከዛ ጀበና ውስጥ አድርጌ መቅጠንና አለመቅጠኑን ለመለየት እንደዛ አረኩት። ትንሽ ይቀረዋል ስለዛ 1 ማንኪያ እጨምራለሁ። 5 ማንኪያ አረኩኝ ማለት ነው። ሲንተከተክ መቆየት የለበትም። ከ3 እስከ 5 ደቂቃ የፈላ ውሃ ስለሆነ ያረኩት ከ3 እስከ 5 ደቂቃ እናንተከትካለን። ከዛ ከተንተከተከ በኋላ እናወጣና ለ3 ደቂቃ ጋፕ መስጠት አለብን። ስክን እስከሚል መቆየት አለበት ቶሎ መቅዳት የለብንም። ቶሎ ከቀዳነው ድፍርስርስ ያለ ቡና ነው የሚሆነው። ልፋታችን በቃ መና ቀረ ማለት ነው። አሁን ቀርተን ብንጠጣው እንደፈለግነው ጣዕሙ አይመጣልንም ነበረ። ስለዚህ ለ3 ደቂቃ ስክን እስከሚል እናቆያለን። ከዛ ቆንጆ ቡና ነው የሚመጣልን ማለት ነው። እንደምታዩት በቃ ብራውን ቡና ጥልል ያለ ቡና ወጥቷል በጣም ያምራል። እንደዛ አድርጌ ከቀዳው በኋላ ከቡና ቁርሴ ጋር እንደዛ አቀርባለሁ ማለት ነው። አመሰግናለሁ ስለተከታተላችሁ።